ሳካ ከቅዳሜው ታላቅ የቻምፒየንስ ሊግ ፍጻሜ ጨዋታ በፊት ምን አለ የሚለውን እንመለከታለን። ቡካዮ ሳካ ለምወደው ክለብ ያንን አዲስ ታሪክ ለመጻፍ እጅግ በጣም ጓጉቻለሁ። የእኔ ጉዞ የጀመረው በሰባት ዓመቴ ነበር። አሁን ከአርሴናል ጋር የፕሪሚየር ሊግ ዋንጫን አሳክቻለሁ። ነገ ደግሞ የቻምፒየንስ ሊግ ዋንጫ ማንሳት እችላለሁ። ይህ ስኬት ለደጋፊዎቻችን ምን ያህል ትልቅ ትርጉም እንዳለው ጠንቅቄ ያውቃለሁ። የፕሪሚየር ሊጉን ዋንጫ ስናሸንፍ ለእነሱ ምን ያህል ትልቅ ትርጉም እንደነበረው በተግባር ተሰምቶናል። አሁን ግን እሁድ ለሚደረገው የድል ሰልፍ ይበልጥ ልዩ ለማድረግ ሙሉ ትኩረታችንን ነገ በሚደረገው ጨዋታ ላይ አድርገናል። ስለ ሚኬል አርቴታ ፕሮጀክት ከ6 ዓመት ተኩል በፊት ሚኬል አርቴታ ወደ ክለቡ ሲመጣ ዋናው ተልዕኮ አርሴናልን መሆን ወደሚገባው ክብር ቦታ መመለስ እንደሆነ በግልጽ ነግሮን ነበር። ዛሬ ላይ ያንን ትልቅ ማሳካታችንን ለመናገር እጅግ በጣም እኮራለሁ። በመጨረሻው መልእክት የክለቡን ታሪክ በሚገባ እንረዳለን። ነገ ለዚህ ታላቅ ክለብ በታሪኩ ለመጀመሪያ ጊዜ የቻምፒየንስ ሊግ ዋንጫን ለማምጣት እንደምንችል ሁላችንም እናውቃለን። ይቅና ቡካዮ ሳካ። ይህንን እና ሌሎች መረጃዎች እንዲሁም ታሪኮች እንዲደርሱት የመደመር ምልክቷን ላይክ፣ ፎሎ እና ኮፒ ሊንክ ማድረግዎን እንዳይረሱ።